ዘንባባ የረዘመ መልካቸው ውበቱ ደግሞ ገነት ውስጥ እንደሚበቅለው እንደ ሮማን ፍሬ የሚመስለው አባታችን አቡነ ኪሮስ ናቸው። አይደለም ጥያቄ ያቀርቡ ጥያቄ እንኳን ባያቀርቡ ጥያቄ እንኳን ባይኖራቸው በእምነታቸው ጸንተው እንዲኖሩ ቤተክርስቲያን ትጠይቃለች። አስታውሳለሁ ሐምሌ 2015 ሐምሌ 28 ነበር እዚህ መጥቼ ገድላቸውን ያዘልኩት። እዛ ነሐሴ ላይ ወደ ነፍሰ ጡር እንደሆንኩኝ አወቅኩ። በቁጥር ልንገልጻቸው የማንችል ወጣት ልጆቻችን እንዲሁም ሕፃን በማጣት ሲቸገሩ የነበሩ ምዕመናን ብዙ ልጆችን አግኝተዋል። ታኅሳስ 8 ቀን አሁን በፊታችን የሚከበረው የጻድቁ የአባታችን የአቡነ ኪሮስ ዓመታዊ በዓል አለ። በየወሩ በቅዳሴ እየታሰበ በዓላቸው ስለሚዘከር መታችሁ ገድላቸውን እያዘላችሁ ከችግራችሁ ብትገላገሉ በማለት የካቴድራሉ ሰበካ ጉባኤ ጽሕፈት ቤት ጥሪውን ያስተላልፋል።